ሰላም ጤና ይስጥልን እንዴት አላችሁ የባራቴክ ቤተሰቦች ተስፋ ነኝ። ዛሬ በአዲስ ዩኤስዲቲ ልንሰራ በምንችልበት ሳይት ተገናኝተናል። ሊንኩን ዲስክሪፕሽን አድርጌያለሁ። ለባራቴክ አዲስ ከሆናችሁ ግን ይህን ቪዲዮ ላይክ፣ ሰብስክራይብ እና የደውል ምልክቷን ኦል በማድረግ ቤተሰብ እንድትሆኑ የከበረ ግብዣዬ ነው። ልክ ሊንኩን ስትጫኑት እንደዚህ ይከፍትላችኋል። እዚች ጋር እንመጣና ኢሜይላችንን እናስገባለን። ለመመዝገብ የራሳችን 6 እና ከ6 ካራክተር በላይ ፓስወርድ እናስገባና ሴኩሪቲ ፓስወርድ ወይ ደግሞ ፔመንት ወጪ ልናደርግ ስንል የምንጠቀምትን ፓስወርድ እዚህ ጋር በማስገባት ሬጂስተር የምትላለች እሷን አንዴ በመጫን ምዝገባችንን እናጠናቃለን። ልክ ምዝገባችንን አጠናቀን ወደ ዳሽቦርዱ ስንገባ እንደዚህ አይነት ማስታወቂያ እናያለን። ክሎዝ እንለውና አንድ ኦፕን ትሬዠሪ እድል አለን፣ እሷን እንሞክራለን። ልክ ስንሞክር የምናገኘው ደግሞ እዚህ ጋር እናያለን ስንት ዩኤስዲቲ እንደሚሰጠን 1.5 ዩኤስዲቲ ሰጥቶናል። ይሄንን በኋላ ላይ ወጪ የምናደርግ ይሆናል ማለት ነው። ሳይቱ ዳሽቦርዱ ሲከፍት ይሄን ይመስላል። እዚህ ጋር የምታዩቸው በሙሉ ከዚህ ሳይት የተለያየ ገንዘብ መጠን ወጪ ያደረጉ ናቸው ማለት ነው። ስለዚህ ወረድ ስንል የተለያዩ ክሪፕቶ ከረንሲዎች በተለያዩ ኤክስቼንጆች ላይ ያላቸውን ዋጋ እናያለን። ስለዚህ ስንት ኢንቨስት ብናደርግ ስንት እናገኛለን የሚለው ለማየት ኳንቲፋይ የምትለውን እንጫናታለን። ሁሌም ሬጂስተር ስናደርግ ቪአይፒ 0 ይሰጠናል፣ እሱ አይጠቅመንም። ቪአይፒ 1 ላይ ከኛ የሚጠበቀው 10 እና ከ10 ዩኤስዲቲ በላይ ኢንቨስት በማድረግ በየቀኑ 22% ወጪ ማድረግ እንችላለን። ቪአይፒ 2 ደግሞ አንሎክ ማድረግ ከፈለግን 80 እና ከ80 ዩኤስዲቲ በላይ ኢንቨስት እናደርግና በየቀኑ 22.5 ዩኤስዲቲ ወጪ እናደርግ። ልክ ቪአይፒ 3 ጋር ስንደርስ ከኛ የሚጠበቀው 260 እና ከዛ በላይ ኢንቨስት በማድረግ በየቀኑ 23% ወጪ እናደርጋለን። የዚህ ሳይት የመጨረሻና ከፍተኛ የሚባለው 1 ሚሊዮን እና ከዛ በላይ ኢንቨስት በማድረግ በየቀኑ 35% ወጪ የምናደርግበት ነው። እዚህ ጋር እንድታስተውሉልኝ የምፈልገው I am not a financial advisor። እኔ የፋይናንስ አማካሪ አይደለም። ግን የመጀመሪያም ቪአይፒ 1 ለማስከፈት ስንት ኢንቨስት ላድርግ? እዚህ ጋር 10 ዩኤስዲቲ ኢንቨስት አድርጌ 22% ወጪ እያረኩኝ አሳያችኋለሁ። እሱንም ለማድረግ ሆም ጋር ነው ተመልሼ የምመጣው። ልክ ሆም ጋር ከመጣም በኋላ ይሄንን ቅድም ትሬዠሪውን ስለሰራን እንዘጋውና ሪቻርጅ ምትላለች እሷን አንዴ እንጫናታለን። ልክ እሷን ስንጫናት በዩኤስዲቲ ፒፕ20 በቲአርሲ ዩኤስዲቲ 20 በቲአርኤክስ እና በቢኤንቢ ሪቻርጅ ማድረግ ይችላል። እዚህ ጋር እኔ ዩኤስዲቲ ፒፕ20 ስለሆነ ያለኝ እሷን እዚች ጋር እመጣና ኮፒ አድርጌ ወደ አለኝ ክሪፕቶ ዋሌት ባይቢት፣ ኩኮይን፣ ባይናንስ ሊሆን ይችላል 10 ዩኤስዲቲ ኢንቨስት አድርጌ እመጣለሁ። እስከዛ ለባራቴክ አዲስ ከሆናችሁ ይህን ቪዲዮ ላይክ፣ ሰብስክራይብ በማድረግ ማንኛውንም ሀሳብ አስተያየት ደግሞ ኮሜንት ላይ በመጻፍ ጠብቁኝ። ኢንቨስት አድርጌ ልምጣ። ኢንቨስት አድርጌ ከመጣሁኝ በኋላ ቶታል ባላንሴ 11 ሆኗል። ስለዚህ ኳንቲፋይ የምትለውን አንድ ጊዜ እንጫናትና ኳንቲፊኬሽናችንን እናስጀምራለን። እዚች ጋር እንመጣና ምንድን የምንለው ስታርት ኳንቲፋይ ነው። ለባራቴክ አዲስ ናችሁ ላይክ፣ ቤተሰብ ከነበራችሁ ሼር፣ እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮመንት ላይ እንድትጽፉልኝ የከበረ ግብዣ ነው። በመጀመሪያ ኳንቲፊኬሽን 2.3716 ሰርቻለሁ። የሰራሁትን ደግሞ ወጪ ለማድረግ ቀጥታ ሆም ጋር ነው አሁንም ተመልሼ የምመጣው። ቅድም ሪቻርጅ ከምትለው አጎን ምን ምትላለች? ዊዝድሮ ምትላለች። እሷን አንድ ጊዜ እንጫናታለን። ስንት? እዚህ ጋር 2.3716 ዩኤስዲቲ ከፈለግን በቢፕ20 ካልሆነም በዩኤስዲቲ አርሲ20 ወጪ ማድረግ እንችላለን። እኔ በቢፕ20 ስለምፈልግ እዚህ ጋር ዊዝድሮ አማውንቴን ጽፋለሁ። ዋሌት አድራሻዬን ደግሞ ከባይቢት አመጣና ሴኩሪቲ ፓስወርዴን አስገብቼ ኮንፊርም ላለሁ። አሁን ወደ ባይቢት ሊድና ዩኤስዲቲ ቢፕ20 ዋሌቴን ይችልምጣ ላይክ እያደረገ አሁን እንደምትመለከቱት ወደ ባይቢት መተናል። $70 ነው ያለኝ። ዲፖዚት ምትለውን እንጫናለን። ከዛ ደግሞ ዲፖዚት ክሪፕቶ ነው የምንለው። ከዛ ዩኤስዲቲ ምትለውን እዚህ ጋር ኮይን ከመረጠን በኋላ ኔትወርካችን የሚሆነው ቢኤንቢ ወይ ደግሞ ቢፕ20 ነው። ልክ እሷን ስንጫናት ዋሌት አድሬስ እንደዚህ ጀነሬት ሲያደርግልን እዚህ ጋር መተን ምን እንላለን? ኮፒ እናረጋታለን። ልክ እሷን ዋሌት አድሬስ ኮፒ ከላይ ካለን እንዳያችሁት ከዛ በኋላ ቀጥታ ወደ ዌብሳይቱ ነው ተመልሰን የምንመጣው። ወደ ዌብሳይቱ ተመልሰን እንመጣና እዚች ጋር ዊዝድሮ አድሬስ ምትላለች እሷ ጋር ከዛ ይዘን የመጣነውን አድሬስ ምን እናረጋለን? ፔስት እናረጋለን። ልክ እሷን ፔስት ካረግን በኋላ ሁሉንም ነገር እዚህ ጋር ያለውን ስላሟላን ወረድ ብለን ምን እንላለን? ኮንፊርም እንለዋለን። ልክ ኮንፊርም የምትለውን አንድ ጊዜ ስንጫናት ይኸው እዚህ ጋር እንደምታዩት ዊዝድሮ ሰክሰስ ብሎናል። ይሄንን ካለን ከ1 እስከ 2 ደቂቃ ሊወስድበት ይችላል። ሌላው ከዚህ ሳይት ገንዘብ ልንሰራ የምንችለው ጓደኞቻችንን ወደዚህ ሳይት በመጋበዝ ነው። እሱንም ለማድረግ ኢንቫይት ፍሬንድ ምትላለች እሷን እንጫናታለን። የራሳችንን ዩኒክ ሊንክ እናገኛለን። ይሄንን ሊንክ ኮፒ አድርገን በተለያዩ ሶሻል ሚዲያዎች ሼር በማድረግ በእኛ ሊንክ ዳይሬክት ገብተው ኢንቨስት ከሚያደርጉት ላይ 14% ኮሚሽን እናገኛለን። ሌቭል 1 ይባላል። ሌቭል 2 ደግሞ 4% የምናገኘው እነዛ ጓደኞቻችን ለሌሎች ጓደኞች ሼር ሲያደርጉ ነው። ለዛም እንዲጠቅማችሁ ሊንኬን ዲስክሪፕሽን ቦክስ ላይ ቁጭ አድርጌያለሁ። አሁን ከዚህ ሳይት ወጪ ያደረግ ነው ወደ ባላንሳችን ገብቷል
አልገባም የሚለውን ለማረጋገጥ ቀጥታ ወደ ባይቢት እንሄዳለን። ልክ ወደ ባይቢት ከመጣም በኋላ እዚህ ጋር ነበርን፣ ባክ እንላለን። አሁንም ባክ እንልና ሪፍሬሽ እያደረግን ነው የምንጠብቀው። ባላንሳችን 7.17 አካባቢ ነው። አሴት የምትለውን አንድ ጊዜ እንጫናታለን። ልክ እሷን ስንጫናት እዚህ ጋር እንደምታዩት ዩ ሃቭ ዋን ዲፖዚት ሪኩዌስት ፔንዲንግ ኮንፊርሜሽን የሚል አለ። እሷን ስንጫናት አሁን ላይ ፔንዲንግ ኮንፊርሜሽኑ ስንት እንደሆነ ማየት እንችላለን ማለት ነው። እዚህ ጋር ሪፍሬሽ እናደርገዋለን። ይኸው እንደምታዩት ፔንዲንጉ 2.37 ነው። እስከሚገባ ላይክ እያደረግን እንጠብቅ። አሁን እዚህ ጋር እንደምትመለከቱት እንግዲህ 2.3716 ምን ብሏል? ኮንፊርሜሽን ሰክሰስፉል ብሎኛል። ይኸው ከላይ እንደምታዩት ዲፖዚት ኮንፊርምድ ሰክሰስፉል ብሎኛል። ስለዚህ አሁን ምንድነው የምናደርገው? ባላንሳችንን ባክንልና ሪፍሬሽ ስናደርገው 70 የነበረው 73 ሆኗል። ስለዚህ ይሄ ሳይት ዛሬ ላይ እንደሚከፍል ከነ ፔመንት ፕሩፉ ሰርቼላችኋለሁ። ለባራቴክ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። በሌላ ቀን በሌላ ቪዲዮስ ከምንገናኝ ቸር መድኃኔዓለም ሰላምና ጤና በያላችሁበት ያብዛላችሁ እያልኩ ምን ላይ ተስፋ ነበርኩ። ቸር ሰንብቱልኝ። ቻው